እሺ ሰላም ጋይስ እንዴት ናችሁ? ያው ባይናንስ እና ባይቢት ላይ እንዲሁም ደግሞ ቢትጊት ላይ ስለ ፒቱፒ ብዙ መረጃዎች እየወጡ ቲክቶክ ላይ ብዙ አየሁኝ እና አብዛኞቹ ሚስ ኢንፎርሜሽን ስለሆኑ እንደዛ ሆኖ እንዲቀጥል ስላልፈለግኩኝ ይህን ቪዲዮ ልስራላቸው። እኔ የራሴ መርቻትን ስለሆንኩኝ አይ ኖ ዋት ኢዝ ሃፕኒንግ እና ሌላው ሰው እያስረዳ ያለው ኮኔክት እያደረገ ያለው ገቨርንመንት ጋር እያገናኘ መንግስት ነው የመንግስት እጅ ያለበት ወይም ደግሞ ማኒ ላውንደሪንግ ምክንያት በማድረግ ነው ፒቱፒን ያቋረጡት ምናምን ብዙ መረጃዎች እየወጡ ስለሆነ ማለት ነው። ግማሹ እውነት ነው፣ ግማሹ ደግሞ ሚስ ኢንፎርሜሽን። ባጭሩ ፒቱፒ ላይ ሀፕን እያደረገ ያለው ነገር የሰፕላይና ዲማንድ ኮንሰፕት ትሬደሮች ይህንን ያውቃሉ። ሰፕላይና ዲማንድ ኮንሰፕት ምንድን ነው? ሰፕላየሮች አሉ፣ አቅራቢዎች፣ ዲማንደሮች አሉ፣ የሚፈልጉ አሉ ያንን ነገር የቀረበው ነገር መግዛት የሚፈልግ። አሁን ፒቱፒ ላይ ከሄዳችሁ አቅራቢዎች የሉም። መርቻንቶቹ አድቨርታይዝመንት እየሰሩ አይደለም፣ የመሸጥን አድቨርታይዝመንት። የምን ግን አለ? የመግዛት መርቻንቶቹ የመግዛት እናንተ ደግሞ የመሸጥ ኦፖርቹኒቲ አለ፣ አድቨርታይዝመንቶች አሉ። ይሄ ለምን ሀፕን አድርገ መስላችሁ? በቅርቡ ባይናንስ ላይ የዋን ዩኤስዲቲ ፕራይስ በጣም ራይዝ እያደረግ ነበር። 164 165 ከዛ 70 171 እያለ 174 175 እስከ 176 ምናምን ገብቶ ነበር። ይሄ ሀፕን ሲያደርግ ባይናንስ ዋን ሩል አለው። የአንድ ዩኤስዲቲ ዋጋ አገሪቱ ላይ የሚሸጠው ከሚሸጠው የዶላር ዋጋ በ8% ነው እንጂ ማድረግ የሚችለው ከዛ ሬንጅ በላይ መውጣት አይችልም። ኢትዮጵያ ውስጥ 150 149 እየተሸጠ ባንክ እየተሸጠ ሳለ ባይናንስ ላይ ግን 170 ገባ። ይሄ ምንን እንዲፈጠር አረገ? ባይናንስ ያንን ዋጋ ሪስትሪክት እንዲያደረግ ያደረገ። በቅርቡ የወጣው መረጃ ላይ የአንድ የዶላር ዋጋ ኢትዮጵያ ውስጥ 150 149 ገብቶ ነበር። ይሄ ማለት 8% ብንጨምርበት መሆን የሚችለው 161 ወይ 162 ዩኤስዲቲ ዋጋ መሆን ያለበት ባይናንስ ላይ ግን ያንን በጣም አልፎት ነበር። ሪስትሪክት አደረጉ ያንን ዋጋውን። አሁን መጨመር አንችልም ከ162 በላይ። ይሄ ሀፕን ሲያደርግ ብዙ ሰው መርቻንቶች መሸጥ የሚፈልጉት እናንተ ደግሞ እንደ ገዢው ናችሁ የምታገኙበት ቦታ ላይ ባይ የሚለው ላይ አድቨርታይዝመንቶቹን እንዳላጠፉ። ለምን? ዋጋው በጣም ወረደባቸው። 174 175 እየሸጡ ያሉ ሰዎች አሁን 162 ሽጡ ሲባሉ ነው አሉ። ዋጋው በጣም ወርዶብናል፣ በዚህ ዋጋ መሸጥ አንፈልግም ብሎ ሆልድ አድርጉ። ግን አይታችሁ ከሆነ ሴል ላይ ስትገቡ ግን አለ ብዙ አድቨርታይዝመንት ነው ያለው፣ በጣም ብዙ ከምታስቡት በላይ በጣም ብዙ ማለት ነው። ይሄ ለምን ሀበን አረገ? እኛ እንደ መርቻንት እንደ ነጋዴው በቀነሰ ዋጋ መግዛት እንፈልጋለን፣ በጨመረ ዋጋ ደግሞ መሸጥ ነው እንፈልግ። ስለዚህ አሁን እኛ በቀነሰ ዋጋ መርቻንቶቹ ሽጡልን እያልናችሁ ነው። እናንተ ደግሞ ያላችሁን ዩኤስዲቲ በ162 መሸጥ ትችላላችሁ አሁን ማለት ነው። አሁን ያለው ዋጋ በጣም ብዙ ዲማንድ አለ፣ በጣም ብዙ ፈላጊ አለ፣ ሰፕላይ ግን የለም። አብዛኛው ሰፕላይ ሆልድ አድርጎ ብዙ አርሶችን ታያላችሁ እዚህ ጋር ባይናንስ በጣም ብዙ ማለት ነው። ሴል ላይ በ162 ዋጋ መሸጥ አይፈልጉም ባይ ላይ። ለዛ ነው ምንም የማታዩት። እኛ መርቻንት ስንሆን ባይ፣ እናንተ ባይ ብሎ የሚታያችሁ ላይ ለእኛ ሴል ብሎ ነው የሚታዩት። ስለዚህ መሸጥ አንፈልግም እኛ ሆልድ አድርገነዋል ያለን ዩኤስዲቲ፣ ምክንያቱም ዋጋው በጣም ስለወረደብን ነው። 174 እየሸጥን በነበረበት ጊዜ ከዛ በአንዴ ወርዶ 160 ሽጡ 162 ሽጡ ሲባል መሸጥ ስለማንፈልግ ነው እንጂ መንግስት ሀንት እያደረገ ነው። በቃ ብዙ ወሬዎች አሉ። ያንን ሚስ ኢንፎርሜሽን በጣም እየተላለፈ ነው ባይናንስ ላይ፣ ቢትጊት ላይ፣ ባይቢት ላይ። ኦቨርኦል ኮንሰፕቱ ምንድን ነው? ሰፕላይ እና ዲማንድ ነው። ዋጋው በጣም ስለቀነሰብን እኛ መርቻንቶች ነጋዴዎቹ መሸጥ አንፈልግም ግን መግዛት እንፈልግ እና ለዛ ነው ባይ ላይ ምንም አድስ የማታዩት፣ ሴል ላይ ግን ብዙ አድስ የምታዩት እንጂ ኢዝ ኖት አባውት መንግስት እጁን አስገብቶበት ምናምን አይደለም። ይሄ የባይናንስ የራሱ ህግ ነው። 8% ነው። ከዛ በላይ ከሆነ ምንም ማድረግ ስለማይቻል ማለት ነው። ላሳያችሁ። እኔ አሁን ፖስት አድ ማድረግ እችላለሁ። ፖስት አድ ስገባ አይ ዋንት ቱ ባይ ፊክስድ ቫልዩ ነው አያችሁ የሚያሳየኝ። ፖስት ማድረግ የምችለው ፕራይስ ሬንጁ ምን ይላል እዚህ ጋር ከ151 እስከ 162.17 ከዛ በላይ ማድረግ አልችልም። እዚህ ጋር መጻፍ የምችለው 162.17 ነው። ከዛ በላይ ፕራይሱን ካረኩት አልችልም፣ አያስተላልፍልኝም። ከሬንጁ አልፍ ያለው ይሄ አይሰራም። አሁን ሬንጁ ፕራይስ ሬንጁ ከ151.17 እስከ 162.17 ከዛ በላይ ማረጋል። this is what happened ፊክስድ ሆኗል ሬንጁ። ይሄ ማለት ከኢትዮጵያ ውስጥ ከሚሸጠው ዶላር 8% ልዩነት ብቻ ስለሆነ እና ያ ነው ሀፕን ያደረገው።